ቀሪዎቹ የቡድናችን አርሰናል 5 ጨዋታዎች እነዚህ ናቸው። ኒውካስትልን በሜዳችን በ34ኛ ሳምንት ቅዳሜ እንገጥማለን። ይሄ መስቱን ጌም ነው። ይሄን ጨዋታ እናሸንፋለን። ይሄን ጨዋታ እናሸንፋለን ብለን እናስብ። 35ኛ ሳምንትም በድጋሚ በሜዳችን ነው የምንጫወተው። ፉልሃምን ነው የምንገጥመው። ይሄም ከባድ ሊሆን ሊገዳደረን ይችላል። ፉልሃምም የአውሮፓ ተሳትፎን እድል የማግኘት ቻንስ አለው። ብዙ ነጥቡ የራቀ አይደለም። ይሄም ሊከብደን ይችላል። ሆኖም ግን በሜዳችን እንደማድረጋችን ይሄም ጨዋታ መስቱን ጌም ነው፣ እናሸንፋለን። ቀጣይ ደግሞ በ36ኛ ሳምንት ላለመውረድ የሚጫወተውን ዌስትሃምን ለንደን ስቴዲየም ላይ እንገጥማለን። ይሄ ነው ከቀሪዎቹ ጨዋታዎች ይፈትነናል ብዬ የማስበው። በዚህ ጨዋታ ላይ አቻ የምናገኝ ከሆነ በጣም ቢግ ሪዛልት ነው ብዬ ነው የማስበው። ምክንያቱም ላለመውረድ የሚጫወት ነው 17ኛ ደረጃ ላይ ያለ ቲም ነው እና ሊከብደን ይችላል። ከዚህ ጨዋታ አቻ ራሱ የምናገኝ ከሆነ በቂ ነው። ከዛ ወደ 37ኛ ሳምንት የምንሄድ ይሆናል። 37ኛ ሳምንት ላይ መውረዱን ያረጋገጠው በርንሌ ነው። ይሄ ሊፈትነን ይችላል። በነገራችን ላይ ይሄን ራሱ የሚናቅ ጨዋታ አይደለም። ምክንያቱም they have nothing to lose፣ ምንም የሚያጡት ነገር የለም። ራሳቸውን ለማሳየት ሊጫወቱ ይችላሉ። ሆኖም ግን ግዴታ ኤምሬትስ ላይ ነው የምናደርገው፣ ማሸነፍ አለብን። በርንሌ እናሸንፋለን። የመጨረሻው የ38ኛ ሳምንት ጨዋታው ፓላስ ነው። ፓላስ ኦልሬዲ የመውረድም ስጋት የለበትም፣ ወደ ላይ የሚመጣት ቻንስ የለውም። ስለዚህ ይህንን ጨዋታ ማሸነፍ አለብን፣ እናሸንፋለን። ስለዚህ ከ5ቱ ጨዋታዎች 4ቱ እናሸንፋለን፣ 12 ነጥብ እናገኛለን። ከእንትና ጋር ከዌስትሃም ጋር ደግሞ ድሮ እናረግና ስንት ይሆናል? አንድ አጠቃላይ ከ15ቱ ነጥብ 13 ነጥብ እናሳካለን። በ83 ነጥብ የ25-26 ሻምፒዮን እንሆናለን ብዬ አስባለሁ። ይሄ የኔ ግምት ነው። የእናንተን ኮመንት ላይ ያሳውቁኝ። ይመቻችሁ።